ስሜ አቤል ባከር እባላለሁ። እንግሊዝ ሀገር ነው የምኖረው። ኤርትራዊ ነኝ። ሶስት ጥያቄ አለኝ። አንደኛው ጥያቄ በአሁኑ ሰዓት ቲፒኤልኤፍ ከፌደራል መንግስት ያለው ንግግር እያየነው ነው እና አሁን ምንድነው ጫው ምን ይመስለዋል? እሱ ምንድነው the next movement ጫው ምንድነው? ሊመጣ ይችላል ብሎ ያስባል ወይስ እንዴት ይሆናል ብሎ ያስባል? ሁለተኛ ጥያቄ የጌታቸው ረዳ ፖዚሽን እና እሱ እያደረገ ያለው ካምፔን እንዴት ያየዋል? ሶስተኛው ጥያቄ የኤርትራ መንግስት ፖዚሽን አሁን ከቲፒኤልኤፍ የተገናኘ ነው የሚባል ነገር አለ። እውነት ሆነ አሁን እንደጀብን እሱ እንዴት ነው የሚያየው? ጥሩ እንግዲህ እነዚህን ጥያቄዎች በአጠቃላይ ሌላ ጊዜ እንመለስባቸዋለን ብለን ዛሬ የሀገር ውስጥ ችግሮችን ነበር ስናነሳ የነበረው። ምናልባት መመለስ ካለብን ሌላ ጊዜ በደንብ እንመለሳለን። ግን ለዛሬ በመመለስ ባለባቸው ደረጃዎች ይመለሳሉ ብዬ አስባለሁ እና ግን ሌላ ጊዜ በዚህ ጉዳይ ላይ ለየት ያለ ውይይት እናደርጋለን። ለዛ ተዘጋጅ። አንተ እንዳልከው ይሄ ሰፊ ውይይት የሚጠይቅና አንገብጋቢ ጉዳይ ነው። የራሱ ጊዜ ያስፈልገዋል። ለጊዜው ግን ከፍተኛ የሆነ የጦርነት አደጋ እያያበበ ነው። ቅድም ስናገር አይደለም በአፋሮም በአማርኛ በሶስት ደረጃ የጦርነት ጉዳዮችን ማየት አለብን ኢትዮጵያ ውስጥ እና በአካባቢው። አንደኛ እየተካሄዱ ያሉ አፍላ ጦርነቶች በአማራና በኦሮሚያ ክልል ያሉ መቆም አለባቸው። እነዚህ እንዲቆሙ መታገል አለበት። ሁለተኛ በፕሪቶሪያ ስምምነት ለጊዜውም ቢሆን ተዳፍኖ የነበረው የትግራይ ጦርነት ሊያገረሽ በቋፍ ላይ ስላለ ይሄ እንዳያገረሽ መረባረብ መቻል አለበት። ሶስተኛ ከኤርትራ መንግስት ጋር ያለው ሰጣ ገባ ወደ ጦርነት በፍጥነት እየሄደ ስለሆነ ይሄም እንዳይፈጠር መረባረብ ያስፈልገናል። ዋይ እኔ መሪዎቹ ደብረጽዮንና አብይ ኢሳያስና አብይ የሆነ ቦክሲንግ ሪንግ ውስጥ ይዋጣላቸው ያለው ፕሮብሌም ነው። ግን ኦሬዲ ቁስሉ ባልጠገገው ህዝባችን ላይ በተለይ በትግራይ የሚካሄደው ኦሬዲ 30-40 ቢሊዮን ያወደመብንና ዛሬ ለምናወራው የኢኮኖሚ ቀውስ ሳንወጣ ኢኮኖሚው ሳያገግም ሌላ ጦርነት የምንገባ ከሆነ አንተርፍም። let's be very clear አንተርፍም ከሌላ ጦርነት እንግዲህ በኋላ the state capacity to survive war is no longer there. so እንደ ሶሳይቲም እንደ ህዝብም እንደ ሀገርም ለመትረፍ አንችልም ጦርነት ከመጣ። በናራችን ላይ ገና ነገሩ ሳይሞቅ ቲም 2 አመት ሆኗል መሰለኝ የትግራይ ፕሪቶሪያ ስምምነት ችግር ውስጥ እየገባ እንደሆነ let's avoid deja vu የሚል ጽፌ ነበር። I think deja public ነው በፕራይቬት we will not repeat it deja vu አይመጣም ሲለኝ ነበር but it's coming ብለን ጌሞች መግባት አልፈልግም። እኔ ያሳዝነኛል ያለው ነገር የሚያሳዝን ነው። it's lack of political leadership ዞሮ ካቢ ጋር የሚያያዝ ነገር ነው። ወደፊት በስፋት የምንወያየው ነው። ያም ሆነ ይህ ግን ሁሉም ዜጋ በሀገር ውስጥም ከሀገር ውጭም ያለው በማንኛውም መድረክ ጦርነት አንፈልግም የሚል ጽኑ አቋም ሊኖረው ይገባል። ጽኑ አቋም ነው። ምክንያቱም አንተርፍም፣ እንደ ህዝብ አንተርፍም፣ እንደ ሀገር አንተርፍም። ሌላ ጦርነት እንዳይመጣ በማንኛውም ጥሩ ነገር ተስፋ የሚያደርገኝ በዚህ ጀርስ ተስፋ የሚያጭርብኝ አለ። በጣም ጥሩ 2019 2020 ጦርነት አንግባ ስንል አብዛኛው ህዝብ ግን ለጦርነት የሚያጨበጭብ ነበር። ዛሬ ሞት በየቤቱ ቆመ፣ ኪሳራ በየቤቱ ስለገባ አንቲ ዋር ጸረ ጦርነት አመለካከት ያለው ህዝብ ተፈጥሯል። ለጦርነትና ለጦረኛ የሚያጨባጭብ ህዝብ ስለሌለን ጦርነቱን ለማስቀረት እድል አለን ብዬ አምናለሁ። አመሰግናለሁ። በጣም አመሰግናለሁ ጀዋር። እንግዲህ ሰፊ ውይይት ያደረግነው ወደ 2 ሰዓት የሚጠጋ ጊዜ ወስደናል። የህዝብን አስተያየት ሰምተን ህዝብ ምን ውስጥ እንዳለ ችግሩን ካንተ ጋር
ጥያቄዎች እየጠየቀ ተሳትፏል። ምናልባት ቀጣይ ውይይቶች በዚህ ደረጃ እንዲደረጉ ነው የሚሆኑት። ከዚህ ጋር በተገናኘ በርካታ ሰዎችን እየጠየቁ ያሉት አሁንም እየጠየቁ ያሉት በውስጥ በርካታ መልዕክቶች የመጡልኝ ከይሳር አሁን በትግራይና በፌዴራሉ መንግስትና በትግራይና በዛ አካባቢ ያለው ጥያቄ ከባድ የህዝቦች ጥያቄ ነው። ምን ማድረግ